ይድረስ ለኢትዮጵያ ሕዝብ። የግጥሜ ርዕስ አላሰለጥንም። አብይ ከመጣ በውትድርናው በአሰልጣኝ ሕይወቴ አየሁት ሁሉንም። እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ ሀገር ዳር ድንበሩን ሕዝቡን የማይጠብቅ ጡት ቆራጭ ወታደር አላሰለጥንም። ለወደቀ መንግሥት ዕድሜ ማራዘሚያ መጠቀሚያ አልሆንም። በቃ ይበቃኛል አላሰለጥንም። ማርሻል ጀነራሉ ኮሎኔሉ ሳይቀር እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ በሙሉ ሰርቆ አደር በሙሉ ዋሽቶ አደር። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ላንቺ የሚሰዋ የለሽም ወታደር። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ላንቺ የሚሰዋ የለሽም ወታደር። የሕዝቦቹን ሰላም ካላረጋገጠ ድንበሩን ከጠላት ካልተከላከለ ወደብ ካልመለሰ ያሰለጠልኳቸው ሚሊዮን ቁጥር ያለው የሀገሬ ወጣት ወደየት ደረሰ? ያነ ሁሉ ጀግና ወደየት ደረሰ? አንዴ በሃይማኖት አንዴ በቋንቋቸው ሕዝቡን እርስ በርሱ እያጨራረሰ የደመውላትን የቆሰርኩላትን ኢትዮጵያ ሀገሬን እያፈራረሰ ሀገሬን ለማፍረስ ሕዝቤን ለመጨረስ ሁልጊዜ የምሰረው ያንተ ፖለቲካ አሁን ገና ገባኝ መደመር አይደለም መቀነስ ነው ለካ። አሁን ገና ገባኝ መደመር አይደለም መቀነስ ነው ለካ። ያነ ሁሉ ጀግና ያ ሁሉ ወታደር እንደ ወጣ ሲቀር ሆኖ የሳት ራት እናት የለውም ወይ አባት የለውም ወይ? የሀገሬው ወጣት ወገን የለውም ወይ? የኢትዮጵያ ወጣት ሀገር ዳር ደንበሩን ሕዝቡን አልጠበቀ ቤተሰብ እንዳይሄድ ፍቃድ ተከልክሎ እናት አባቶቹ እህት ወንድሞቹ ሁሌ እንደናፈቀ ስንቱ የድሃ ልጅ በውሸት ጦርነት እየገባለቀ ስንቱ የድሃ ልጅ በውሸት ጦርነት እየገባለቀ ሀገሬን ደንበሯን መጠበቅ ካልቻልኩኝ ሕዝቡ ካልወደደኝ ደሞዙ መቶ ቤተሰብ ካልረደው ከዚህ ተቀምጬ ሁሌ ከምበሳጭ ሁሌ ከሚነደኝ ተናግሬ ልሙት ሀገሬ ይፍረደኝ ተናግሬ ልሙት እውነቱ ይፍረደኝ። ሀገሬን ደንበሬን ሕዝቤን ካላዳንኩኝ ወታደር መባሌ ምን ያደርግልኛል? እውነት ተናግሬ ብታሰር ብገረፍ ብሞት ይሻለኛል። ሀገሩን ወገኑን የሚወድ ካለ ይመልስልኛል። ድንገት ከረሸኒ በሕይወት ከሌለው ካሸባሪው መንግሥት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ። ድንገት ከረሸኒ በሕይወት ከሌለው ካሸባሪው መንግሥት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ። ኢትዮጵያ በጀግና ልጆቿ ነፃ ትወጣለች።